السلام عليكم ورحمة الله وبركاته يا مسجد الباسط جماعة እንደምን ከረማችሁ አልহামዱሊላህ ዛሬ በጉጉት ስንጠብቀው የነበረው የቅየሳ ስራ ዛሬ ተጀምሯል። ዛሬ እንግዲህ በርካታ ወጣቶች በተሳተፉበት ባለሙያዎቹ መጥተው እየቀየሱ ነው ያሉት። ስራው በጣም እጅግ በጣም አድካሚ ነው። መስጂዱ ግዙፍ ከመሆኑ የተነሳ ዛሬ ያው ግማሹ ስራ ብቻ የተሰራው ቅየሳውን ለማጠናቀቅ ገና የአንድ ቀን ስራ ይቀራል። ስለዚህ ወደ ቁፋራው ለመግባት የቅየሳው ስራ መጠናቀቅ አለበት። ዛሬ በዚህ መልክ እንግዲህ ቅየሳው ሲሰራ ውሏል። እንደምታዩት ዋልኩ በጣም ከፍተኛ ነው። ስለዚህ ያው ከፍተኛ ወጪ የሚጠይቅ መሆኑ አመላካች ነው። ከዚህ ከመጀመሪያው በሩ አካባቢ ውሃ ልኩ እንደምታዩት ከዜሮ ነው የሚነሳው። እየወረደ ሲሄድ ያው ውሃ ልክ ስለሆነ ግዴታ በስኳድራ እየተሰራ እየተነሳ ነው የሚሄደውና ከፍተኛ የውሃ ልክ ርዝመት ይኖረዋል። በዚህ ልክ የሴሌክት ሙሊቱ ከፍተኛ ወጪ ነው የሚጠይቀው። ኢንሻአላህ እንግዲህ በዚህ መልክ ጀምረናል፣ እየሰራን እንቀጥላለን። የኮለን ማቆሚያ ጉድጓድ ቁፋሮ ፕሮግራም ለማውጣት በ12 ቀጠሮ ተይዟል። እያንዳንዱ ጉድጓድ በሚወጣው ፕሮግራም መሰረት በሱ ተከፋፍሎ ይሰጣል። አብዛኛውን የጉልበት ስራ በማህበረሰቡ ለመስራት ነው እያሰብን ያለ ነው። እንደዛ ካልሆነ ወጪውን መቆጣጠር ስለማንችል በዚህ መልክ እንግዲህ ያለችን ጥሬ ገንዘብ የማቴሪያል ወጪና የባለሙያ ወጪ ላይ እያሳረፍን በተቻለ መጠን ወጪ ቆጣቢ በሆነ መንገድ ነው እንግዲህ የግንባታ ስራውን ለማስኬድ እየሞከርን ያለ ነው። አላህ ይገዘን። ዱዓ አርጉ። ሁላችንም እንግዲህ አስተያየት በመስጠትም በመሳተፍም በገንዘብም በማቴሪያልም በሀሳብም መደጋገፍ ያስፈልገናል። የስራው ሂደት እንግዲህ በየጊዜው በዚህ መልክ የተከታተልን እናሳውቃችኋለን።